ሰላም ውዶች እንዴት ናችሁ? ደህና ናችሁ አላችሁ? እግዚአብሔር ይመስገን። እንዳያችሁት ብሩኬ ገስት እመጣለሁ ብሎ ያው ፖስቶ ነበር ቀራ ማለት ነው። ገባችሁ? ያው እንዳያችሁት ዩቲዩብ ላይ የተለቀቀ ቪዲዮ አይተናል አይደለ? ስለዚህ ያው ቀርቷል። ጠዋት ነበር የለቀቀው ማለት ነውና የምር በጣም ነው የሚያስጠላው። እግዚአብሔርን እንደዚህ ሆናችሁ ከሆነ በጣም ያስጠላል። ወደ ራሳችሁ ተመለሱ። አንቺም ተመለሽ ወደ ራስሽ። እግዚአብሔርን ማስተካከል ያለበት ነገሮችን እንዲያስተካክል በግልጽ ተናገሪ። ከህይወትሽ ውስጥ ላይ በቃ ሰውን አስወጪ። አልፈልግም ሴቶች ካንተ ጋር ጓደኛ እንዲሆን ማትፈልግ ከሆነ ያን ነገር ደግሞ በግልጽ ተናገሪ። ከዛ በኋላ ህይወቱን እንዲያስተካክል ንገሪው ማለት ነው። ወደ ህይወትሽ መግባት አልፈልግም የምትይውን ከሆነ ግልጹን ተናገሪ እና በደፋና አልፈልግም ከማለትሽ ዋጋ የከፈልሽ ህይወት ስለሆነ በቃ የሆነ ግልጽ የሆነ ንግግር መናገር አለብሽ። ዝም ብለሽ በቃ ውጣ እንደዚህ ነው ነው ማፊ እንደዚህ አይደለም እንዴ። አንቺ እንኳን ብላተኛ መሆን አለብሽ ነው አይደል እንዴ? 2 አመት እኮ አንድ ጎንዲካ ማቆየት ዋጋ ከፍለሻል ማለት ነው። እና ያን ደግሞ ለነሽ እንትን ማለት ይሄ ጎደኝነት ደግሞ በአንድ ዝም ብሎ የሚገኝ ነገር አይደለም። ዋጋ ከፍለሽ ነው አንድ ሰውን ልቡን አውቀሽ ማንነቱን ምን አይነት ነው የሚለው ነገር አውቀሽ ነው ጎደኛ የምታደርጊው። ደግሞ ሌላ ደግሞ ለማለማድም አይከብዳል ማለት ሳይሆን አይከብድም፣ ግን ልትለምጂ እሱም ሊለምድ ይችላል። ግን በጣም ማወቅ ያስፈልግሻል። 2 አመት ደግሞ ትንሽ አይደለም። ለምሳሌ 2 አመት ማለት ብታገቢ ትወልጃለሽ፣ አንድ ልጅ ይኖርሻል ብዬ አስባለሁ እኔ። ያን ደግሞ በአንዴ ደግሞ ማጠፍ ምናት አጠፍተሽ አልፈልግም ብለሽ ማተው የለብሽም። ማስተካከል ያለበት ነገር ንገሪው ያስተካክል። ካሜራ ደቅነሽ በቃ ቆፍጦን ብለሽ መናገር ያለብሽን ነገር ተናገሪ። ዝም ብሎ ከመሬት ተነስቶ አልፈልግም ማለት አለ እንዴ? ከመሬት ተነስተሽ አይደለም፣ ግን እዚች ጋር ብዙ ነገር እያየን ነው እና በጣም ብዙ ነገር እየተፈጠረ ነው። ምድር ቅንቅን የሆነ ይሄ ጎደኛ ነው ተብየውን ደግሞ እሱን እንደዚህ የሚበጣብጠው እሱ ይበጣብጥ ያባቴ አምላክ። እና ይሄንም እየሰማሽ አንድ ነገር ቁም ነገር ይወልድ ወደ ሳታውሪ ህይወትሽን ከምታበላሽ ለሱ ግልጽ የሆነ ንግግር ተናግረሽ አስተካክይ በይ። አስተካክለሽ ወደ ቤትሽ ተመለሽ። ያን ነገር አንቺ የተናገርሽው ነገር ካላስተካከለ ከህይወቱ ቀጥ ብለሽ መውጣት ትችያለሽ። ቀጥ ብለሽ ማለት ነው። ካላስ እንደ እና ማለት አንተ ህይወት ለሴት እሱ ለሴት ማግኘት ካልፈለክ ንገሪው። አልፈልግም እኔ ሴት ማግኘት ካንተ ህይወት ላይ አንተ ህይወትክ ላይ እኔ ካለው ይበቃል። ሴቶች ካንተ ጋር እንዲሆን አልፈልግም። እና በቃ ማስተካከል ያለባችሁን ነገሮችን ግልጽ ይናገር። እሱ አንቺን ደግሞ የሚወድሽ የሚያፈቅርሽ ከሆነ ያ ነገሮችን ማስተካከል ግዴታው ነው። አንድን ሰውን ያው የምንፈልገው ነገር ለማግኘት ማንፈልገው ነገሮች የሆነ እንጃ ማጣወይ ከህይወታችን በቃ ማስወጣት አለብን ማለት ነው። እንዲያስወጣ ንገሪው የኔ እናት እና ቤተሰቦች እንደዛ ነው የምላችሁት። ያው እንዳያችሁ ጠዋት ነበር የፖስተው ቀራ። ለምን ቀራ አትሉም መቼስ አታፍሩም እኮ። ለምንድን ነው የቀረው ትላላችሁ ላሞች ማለት ነው። ሶሪ ለምን እንደቀራ ጠንቅቀሽ ታውቂያለሽ። አርፈሽ ተቀመጪ እዚህ ጋር። አንበሳ አዘጋጅተሽም ከሆነ ችግር የለም ጫካ ላይ ልቀቂው ይሄድበት። አዎ አንበሳ ወይ እንደዛ ነው የምላችሁ። ወዳችኋለሁ። መልካም ቀን ይላችሁ። መልካም ምሽት ይላችሁ ውዶቼ። በጣም ነው የምወዳችሁ። መልካም ምሽት ይላችሁ። ባይ